እኛ ሁላችንም ከመሀላቸው መውጣት አለብን ብዬ አስባለሁ። ከመሀላቸው አንደግሞና ሁለቱ ብቻ ቁጭ ብለው ነገር ብሩኬማን መግባት የለብንም። ምክንያቱም ነገሮች እንትን እያሉ ነው። የሆነውን ነገር እያየን ነው። አንተ እዛ ቦታ ላይ መገኘት የለብህም። ናቲ በመጀመሪያ ደረጃ አንድ ነገር ልንገርህ፣ ለናቲም ለአንዳንድ ሰዎችም ለአብዛኞቻችሁ ልንገራችሁ። ሐሰን ማን አንተ ማን ሰለው እንግዲህ ብሩኬ ምንድነው እኔ መሰለኝ ሃይሚና ብሩኬን እንደዚህ አድርጌ ያጣመርኩት ነገሮችን ለማስተካከል መሞከር መቻል አለብን። አሁን ሻንጣ ያ ትክክል ናት ብለው ሻንጣ ምናምን ዘቢት እኔ እኮ መጥቼ ቤት ውስጥ እንደፈለገች እንድትሆን እንዲያወሩ ነገሮች ተረጋግታ እንድታወራና ቀስ ብለ ጊዜ ስጣት ፍቅር ይስጣት ነበር ይሄ ፍቅር ስጣት አልከው። እያረገ እኮ ነው። በጣም ይሄ ምርጥ ነገር ይሄን አልከውና ይሄ ምክር ሰምቶ ምን አደረገ? አንተ ዛሬ ብለኸው ነገራቶችን አስተካክል፣ ጊዜ ስጣት፣ ተንከባከባት፣ ፍቅር ስጣት ብለው ሄድክ። አንተ ሄደ ነገውኑ አጅሬ እቃ ሰብስቦ በግድ ነው የሚመስለው። እኔ እኮ አፈቅርሻለሁ ጊዜ ስጣት ብለኸው አልኩ። ኖ እኔ ልክ አይደለም እያልኩ አይደለም፣ ጊዜ ስጣት ብለኸው አልኩ። ከዛ በአንደኛው በሁለተኛው ግን ገነፈለ ባንዴ። ለምን 2 ዓመት ለምን 5 ዓመት አታስቀድም? ለሚያፈቅረው ሰው ዋጋ መክፈል አለበት። በኋላ የሚመምታት አይችልም። ኖ ለምን በፍቅር ተገለጹ? አይመጣም። ስህተት እኮ ነው መምታቱ፣ ስህተት ነው መምታቱ፣ ስህተት ነው። ግን አንተ ነህ ይሄ የምትለው። አይ አንተ ከኛ የምታስተውል ሰው ነው የምልህ። ይሄንን ነው እነሱ እንደዚህ በሰዓቱ ያረጋል፣ በሰዓቱ ያስደርጋል፣ ስሜታዊ ትሆናለህ። ሰው ነህ እኮ ብዙ ነገር አንተ ብዙ ነገር አንተንም እኮ ደብድቦ የተለያየ ነገር ስለገቡት እኔ ችግር የለም ተረጋግቷል። እኮ በሰዓቱ ሆነ ደብድቦኝ አልነካሁትም። እኔ አንተን በጣም ነው ማከብርህ፣ ግን አያገባህም። ሰላም ይቅርታ አድርግልኝና አሁን እኔ አንተን እኮ ምን አገባህ ማለት ከባድ ነው። ግን ምን አገባህ አስባለህ አይገሩ ናቲ ለማንኛውም ስለ ብዙ ስላለህ እኮ አይደለም እኮ ነው ብዙ ስላለህ አይደለም ብዙ ስላለህ አይደለም እንዴ እኔ ተማሪ ነው የምታወራው። እሺ ነገርያት ታወራለች መጣ ቃል እኔ አሁን ነው ላውራ ፈልገው ለቃል ደግሞ አንተ ቃል ነው ጠይቃታለሁ። ስለ ቃል ምናምን አይደለም ማወራው። ሰላም ቤተሰቦቼ እንዴት ናችሁልኝ? እንግዲህ ያው ናቲ ነኝ፣ ሁላችሁም ታቁኛላችሁ። ያው ዛሬ መጥቻለሁ። ትናንት በተፈጠረው ነገር በጣም ብዙ ልጆች ብዙ ቤተሰቦች ስልክ እየደወላችሁ ያስጨነቃችሁኝ ነበረ። ያው እንግዲህ የስራዬ ጉዳይ በጣም ስለሚያስቸግር አስቸጋሪ ስለሆነ አማራጮች የለኝም። ያው ጥዬ መጥቻለሁ። አሁንም ማውራት ያለብኝ ልጆች አሉ። የተከሰቱ ነገሮች ትክክል አልነበሩ። ያሉት ነገሮች በጣም እያሳሰቡኝ ያሉት የነሱ ስሜታዊ መሆን የተለያየ ነገር ውስጥ መግባት በጣም ከባድ ነገር እየሆነ ነው ያለው። እንግዲህ ላወራቸው መጥቻለሁ። ሐሰንን ማውራት አለብኝ። መጀመሪያ ሐሰንን ማውራት ስላለብኝ ሐሰን ጋር ደውዬልታለሁ እና ውጣና አውራኝ ብየዋለሁ። ከዛ በኋላ ሃይሚ ማግኘት አለብኝ፣ ሃይሚ ማውራት አለብኝ። ምክንያቱም የተፈጠረው ነገር በጣም ከባድ ነገር በጣም ያው ቡቡ ስሜታዊ ሆኗል። ግዴታ ነው። ከዚህ በፊት እንደምታስታውሱት መጥቼ ለማስታረቅ ሞክሬያለሁ። ብዙ ለምኛታለሁ ሃይሚ በውስጥም በጣም ብዙ ነገሮችን ለምኛታለሁ። ብዙ ነገር አውርቻታለሁ። ወደ ተለያየ መጥፎ ነገር እንደማትሄድ ነበር የተረዳኋት። እሺ ትለኛለች ብዬ ነበር። በሰዓቱ ስሜቷ እንዲበርድላት ጊዜ ስጣት ብዬ ነበር። ምክሬን ሰምቶ ቡቡ የተለየ ነገር ማለት ፍቅሩን ሊያሳይ ብዙ ነገር ሞክረው ነበር። ነገር ግን የሷ ቶሎ ነገሮችን አለመቀበል ትንሽ ችግር እየፈጠረ ነው ያለው። የቡቡ ስሜት በጣም እየተጎዳ ነው ያለው። እንደሚወዳት መጠን እንደሚያውቃት መጠን ቶሎ ትረዳኛለች፣ ቶሎ ትቀበለኛለች ብሎ ነው ውስጡ ያመነው። ያ ደግሞ እየሆነለት አይደለም ያለው። እነዚህ ነገሮች ደግሞ የሆኑበት ምክንያት ብዬ የማስበው በእኛ በጓደኞቹ ይመስለኛል። ምክንያቱም እነሱን ለማስታረቅ ለማስማማት መሀላቸው በገባን ቁጥር ሃይሚም ለብቻ ስሜታዊ እየሆነች ነው፣ ቡቡም በጣም ስሜታዊ እየሆነ ነው ያለው። እዚህ ይሄ ነገር ይመስለኛል እኛ መውጣት ያለብን ይመስለኛል። በቃ ሁለቶቹ ብቻ እንደምንም ብለው ተነጋግረው ስሜታቸውን ተጋልጸው ለመነጋገር እንዲሞክሩ ብዬ አስቤያለሁ። ስለዚህ መጀመሪያ መውጣት ያለበት ሐሰን ነው። ሐሰን ከመሀላቸው መውጣት አለበት። ከዛ ፍፄም እኔም መገኘት የለብንም መሀላቸው። ምክንያቱም እኛ በሞከርን ቁጥር የተለያየ ጸብ እየተፈጠረ ነው ያለው። ስለዚህ ስሜታቸውን ማብረድ መቻል አለባቸው። ለፍቅራችን እንደተገላለጹት ሁላ ለብቻ አሁን ያለውን ይሄ የሚያናድራቸው የሚያጣላቸውን ፓርት ለብቻቸው ማውራት አለባቸው ብዬ እያሰብኩ ነው ያሉት። ብዙ ቤተሰቦችም እየደወላችሁ የምታዋሩኝ የምታማክሩ እንዲህ ብታረግ የምትሉኝ ነገሮች አሉ። ግን ውሳኔው የነሱ ነው። ምንጊዜም በፍቅር ሶስተኛ ወገን ሲገባ በጣም አስቸጋሪ። እኔ ህይወትን አውቀዋታለሁና ያው ቡቡ በዛ ሰዓት እጁን ያነሳባት ትክክል አይደል? ትክክል ነው ብዬ አላስብም። ማለት ማረጉት ስህተት ነው። ነገር ግን ስሜታዊ ስለሆነ ወንድ ልጅ ከምንም የበለጠ ክብር የሚባል ነገር አለ። ክብሩ መነካት የለበት። እኔ ክብሬ ሲነካ ከብሩኬ በላይ ሊሆን ይችላል። ባህሪ ነው። የተለያዩ ነገሮች አሉ በዙሪያችሁ ብዙ ነገር ሲጫጫናችሁ የተለያየ ስሜት ሲመጣ ክብራችሁ ሲነካ
የወንድ ልጅ ነገር ከምንም በላይ ከፍቅር የበለጠ እኮ ቤተሰቦች ወንድ ሆናችሁ ትረዱታላችሁ። ከዚህ ያገባችሁም የባሎቻችሁን ጸባይ የምታውቁ ትረዱታላችሁ። ወንድ ልጅ ካልተከበረ እሺ ነገሮችን ካልተረዱት በቀላሉ መንገድ ካልተሄደ ከባድ ነው። አሁን እዛ ጋር እሱ ያናደው ይመስለኛል። እዛ ጋር ሀሰን መኖሩ የተለያዩ ነገሮች መፈጠሩ በጣም አናዶታል። እጁን ማንሳት ትክክል አይደለም፣ ግን በቃ ሆኗል። ኦልሬዲ አልመልሰው። እንግዲህ ሀይሚ በዛ ነገር ይባስ ስሜታቱ እንደምትገባ እረዳለሁ፣ ግን በዚህ ሰዓት እኛ መኖር የለብንም፣ ካጠገባ መኖር የለብንም። መራቅ መቻል አለብን። ሀሰንም ፍጹም እኔም መራቅ መቻል አለብን። የተለየ ከባድ ነገር ካልመጣ በስተቀር ወደ ውስጥ መግባት ያለብን አይመስለኝም። ወደ እነሱ ህይወት በጣም እየተረበሹ ነው ያሉት። ብሩኬ በጣም ተናዷል፣ በጣም ስሜታዊ ሆኗል። ስለዚህ ያው ብሩኬ ይሰማኛል። እሷን ትንሽ እያስቸገረች ያለችው እሷን ለማውራት ነው የመጣሁት። ዛሬ አወራታለሁ ያለውን ነገር። አሁንም ድጋሚ ይቅርታ ያው ይባስ ነው የሚበስባት ነገር፣ ግን አሁን ለምንም ሰው አታስገቡ ለማለት ነው መጣው ወደ መሀላቸው እና ይቅርታ ተደራርገው ለብቻቸው እንዲያወሩ ካልሆነ የሆነ አንድ ቤት ወስጄ ዘግቼባቸው ቆላልፌባቸው ሁለቱንም ማርጌ ካልሄድኩ በስተቀር እንዲያወሩ ያው ከባድ ነው ብዬ አስባለሁ። ሀሰንን ቀጥሬዋለሁ እና ብዬዋለሁ፣ ደውዬለታለሁ። ይመጣል። ከስራ ነው ሩጬ የመጣሁት። ቤተሰቦቼ አስቸጋሪ ነው እንግዲህ እኔ ያሳለፍኩትን ነገር ብዙ ነገሮችን አሳልፌያለሁ ህይወት ላይ። በጣም ነው ንግግር ሴቶች ትንሽ ነገር እኛን ለማናደድ ሲሉ ውስጣችንን ለማወቅ ሲሉ የተለያየ ነገር ሊያደርጉ ሲሉ እኛ ስሜታችን መቆጣጠር አንችልም፣ እጃችን ይቀድመናል። ያ ለምን እንደሆነ አናውቅም። እንግዲህ አንዳንዴ የሰይጣን ስራ አስቸጋሪ ነው። ስለዚህ ቤተሰቦች ማውራት መቻል አለብኝ። ሀይሚን እንግዲህ በመንገድ እንጃ እኔ በጣም ግራ እየገባኝ ነው። በጣም ስለተጫናችሁኝ ነው ጨረቃ ፋሚሊዎች፣ በጣም ተጨናችሁኛል እያወራችሁኝ። እኔ ደግሞ ያው ብዙ ነገሮችን መቀበል ግዴታ ነው። እንደ ታላቅነቴ እነሱ መስማት አለብኝ። ያው ብዙ ስድብም እያስተናገድኩ ቢሆንም ምንም ማድረግ አልችልም። ላለው የፍቅር መስዋዕትነት ነው ዋጋ እየከፈልን ያለ ነው ሁላችንም ማለት ነው። ስለዚህ የተመጣልኝ ሐሳብ ምንድነው? እኛ ሲራቅ ብለናቸው ለብቻቸው መፍጠር የሚችሉት ነገር ካለ ለብቻቸውና መስመር ሲስቱ ወይ ከኛ በላይ ያለ ሰው ካልሆነ ሁላችንም አንድ ላይ ሆነን መፍትሄ ለመስጠት እንሞክራለን ብያለሁ። ቤተሰቦቼ እንግዲህ ሐሰን ቆየብኝ። ያው ጥጋበኛ ነው ታውቁታላችሁ። እኔ ስራ ነኝ ቶሎና ምናምን ብዬው ነበር። ጥጋበኛ ነው እሱም። እንግዲህ እሱ እስከሚመጣ ነው እያወራችሁ ያሉት ቤተሰቦቼ። እንግዲህ እናንተም ተረጋጉ። እንግዲህ የልጆች ፍቅር ከባድ ነው። አንዴ ፍቅር በበዛ ቁጥር ውስጣችን ሁለቱም ይዋደዳሉ። በጣም ነው የሚፋቀሩት የሚዋደዱት እልህ ነውና ሶስተኛው ገና እዛ ጋር የሆነው ነገር እኔ በፍጹም ደስተኛ አይደለሁም። በፍጹም ደስተኛ አይደለሁም። የተለያዩ ነገሮች መፈጠራቸው አንተ ኮቴ የለህም እንዴ? እስማ ኮቴ እኮ ይሰማል እኮ። አዎ እንትን አያዘደድ እንዴት ነው አንተ ስራ ምንም በቃ እንደዚህ ነው። ጸጥ ብለህ ነው ነገሮች የምታደርገው። ዳን አለ እንዴት ነው? እንዴት ነው አለው። እግዚአብሔር ይመስገን። ባህር በምድር ስራ ለቀ እኔ እኮ መጣ ነበር ስራ ቦታ እና ብለህ ያው ስለማከብረም ስለምወድ መምጣት ስላለብኝ ነገሮች ለማሳየት ነው መምጣት አለብኝ እና ብለህ ስራ ቦታ ደግሞ ለማውራትም አይመችም። ፈለገ ብታከብረኝ ፈለገ ብትወደኝ ናቲ ከኛ ይበልጣል። አንተ እኮ ታላቃችን ነህ እና ደግሞ አንተ ከዛ እዚህ ድረስ ስራ ለቀ እኔ ቀጥ ብዬ አልመጣም። ምን ችግር አለ? እኔ ምን ሰው እንደ ልጅ ነው መምጣት ነበረብህ፣ ግን ያው መጥቼ ሃይሚንን ማግኘት አለብኝ። ሃይሚን ማውራት እፈልጋለሁ እና ሃይሚን ማግኘት ዋና ዓላማዬ አንተን ብቻ ሳይሆን ሃይሚን አግኝቼ ማውራት እፈልጋለሁ በደንብ ማለት ነው። ስለዚህ ስደውላት ስልክ እያነሳችልኝ አይደለም ማግኘት ስላልቻለ። አዎ ስልክ እያነሳች አይደለም። ብዙ ሰውም እየደወለላት ነው። በጣም ብዙ ሰው የሚደውሉና ስትጣላ ደግሞ እንዲህ አሁን አንዳንድ ሰው ከሰዎች ጋር ስትጋጭ ፈላጊ ሆን ብሎ በቃ የተቀመጠ ሰው ያለ ነው የሚመስለውና እኔ በጣም ነው በጣም ብዙ ሰዎች ሃይሚ ጋር እየደወላችሁ ነውና ጎረምሳዎቹ ሁላ ማለት ነው ሃይሚ እንደምታስቡት አይነት ሰው አይደለችምና አንዳንድ ወንዶች ስነ ስርዓት ያዙ። ከብሩኬ ጋር ሽርጉድ የምትሉ ሰዎች የምናቃችሁ በጣም ብዙ ሰዎች አላችሁ እና ይሄን የመጣያዋን ጊዜ ጠብቃችሁ በጣም ደዋዮቿ በጣም በዝተዋል። እናት ይገርማል። ስልክ አላነሳም ያለችው ለዛ ነው። ህይወት ላይ ያለ ነገር ነው። ማንም ሰው ግጭት ባለ ቁጥር ሰይጣን ነው የሚላከው። ይሄ ያለ ነገር ሊደዋወል ይችላል፣ ግን ያው የቤተሰብ የኛን ወንድሞቿን ስልክ ማንሳት መቻል አለበት። አይ ያንተን እንኳን ማወቅ ፈልጋለሁ። ምክንያቱም ያንተን ታነሳለች። እውነቱን ለማውራት እንትን ነው ምን መሰለህ እናት ሽማግሌ የሆነህ መተሃል። አንዳንዴ ለሰው የሚከብድ ነገርን ስታረግ ይሉንታ የሚባል ነገር አለና
ሼም ይዟት ነው ያንተን ያላነሳት ሼም ቢዛትማ ያኔ አክብራኝ ነገሮችን አረጋግታ ይሄን ሁሉ ነገር ሳትሄድ ነበር። በነገራችን ላይ አንተን አክብራ ነው ቤት ልትቀመጥ የወሰነችው የነበረው። አሁን ለምስልክ አሁን ውስጤ ስለፈራ አሁን አንደኛ ነገር ተናዳለች። ቤቷ ልክ አይደለም እና ደግሞ በዛ ላይ ደግሞ አንተን ማክበር አለ። ለዛ ነው ያላነሳችው። በሷ ስም ይቅርታ ስልክ ያላነሳችው በምክንያት እሷን ማውራት እፈልጋለሁ። ዋና ዓላማዬ እሷን ማውራት አንተን ሳይሆን ማውራት ነው። ሌላው ደግሞ እኛ ሁላችንም ከመሀላቸው መውጣት አለብን ብዬ አስቤያለሁ። ከመሀላቸው አንደኛና ሁለቱ ብቻ ቁጭ ብለው ብሩኬ ማለት ነገርሽ ብሩኬ ማለት መግባት የለብንም። ነገሮች እንትን እያሉ ነው። የሆነውን ነገር እያየን ነው። አንተ እዛ ቦታ ላይ መገኘት የለብህም። በቃ ናቲ በመጀመሪያ ደረጃ አንድ ነገር ልንገርህ፣ ለናቲም ለአንዳንድ ሰዎችም ለአብዛኞቻችሁ ልንገራችሁ። ሐሰን ማን አንተ ማን ሰለው እንግዲህ ብሩኬ ምንድነው እኔ መሰለኝ ሃይሚና ብሩኬን እንደዚህ አድርጌ ያጣመርኩት ከመጀመሪያ ጀምሮ እሱ እንዳለ ሆኖ ሰበብያ የሚባል ነገር አለ አይደለም። ምክንያቱም በእናንተ ሃይማኖት ሰበብያ ግዴታ ነው። ሰውየው ሲታመም ሐኪም ቤት ሄዶ ካልታከመ መቼም እኮ ሰበብ አንተ ምክንያት ስለሆንክ ታዲያ ሁሌም በእንትናቸው ነገር ነው። እኔ እገባለሁ አሁንም አጣላለሁ አስታርቃለሁ እያልኩ ሳይሆን እኔ አንተን ያህል የማስታረቅ ችሎታ አይኖረኝም በእርግጠኝነት። ምክንያቱም አንተ ትዳር ውስጥ ያለ ሰውነ ብዙ ችግሮችን የምታክስ ሆነ ከኔ የተሻለ ታላቃችን ነው ናቲና እኔ አሁን ልልህ የፈለኩት እነሱ መሀል ላይ ገብቼ እያቦካው ሳይሆን እነሱ እያተበጣበጡ የመጣው ሰው ነኝ ልልህ ፈልጌ። አዎ ግን እያረክ ነው ማለት ሳይሆን በቃ በሰዓቱ እነዚህ ነገሮች በሚሆኑ ሰዓት አንተም ባየ ቁጥር ዛቢ ሰዓት ያን ነገር መሆኑ አንተም ባየ ቁጥር ወንድ ልጅ ነው ልጅ ብዙ ነገሮች ሊሰሙ። ስለዚህ በኔ ብሩኬ በኔ ቀንቶ ኖ መቅናት አይደለም ይሄ ቅናትን ተው። ይሄ ቅናት ይሄ እኮ የማያፈቅር ሰው ምን እንዲያረጋኝ አልቀየም። አይ ቦታው ላይ አትኩር። እኔ አሁን ሃይሚን ላውራት የኛ ነገር ችግር የለውም ማድረግ ያለብኝ ነገር አረጋለሁ። ልንገርህና ስለ ሃይሚ እነግርሃለሁ። ሃይሚን ስለማግኘቱ ችግር የለውም። አንድ ነገር ልንገርህ ቡቡ ለምሳሌ በኔ ቀንቶ ቡቡ በኔ ለምን እኮ ቅናት እኮ አይደለም። አንተ ቤቱ ሲያዩ ደበረው አይደለም መደበር ብቻ እኮ አይደለም። በቃ እሷ እንደዚህ ነገሮች ሻንጣ የተለያዩ ነገሮችን ሂድልኝና ምን ነገሮች ስታረግ አንተ ግፊት ትፈጥራለህ ብሎ ሊያስብ ይችላል። እሱ እኮ ነው ከዛ እንጥልጥሏት የመጣው እንደገና እኮ እሱ ትክክል ነው። ለፍቅር የከፈለው መስዋዕት እኮ ነው። እሺ ለፍቅር አንድና እሺ ለምሳሌ አንተ ማለት በቃ እሱ ነገሮች ቀለል አድርግና አንተ በቃ እኛ አንሁን ሁላችንም ነው እኔም አንተም ፍፄም እየገባን ነገሮችን እየነገርናቸው ነው። ለማስተካከል ነገሮች እያወራናቸው ነው አይደል? ፍፄ ማለት እኛ ሜቢ ነገሮችን ለማስተካከል ሳይሆን ነገሮችን ለማባባስ ነው። እሱን አሁን ተወና ናቲ እኔ አንተ ነው ማለት ነው። ለምንም ነገር እኔም ሆንኩኝ ሃይሚም ሆነች ላንተ ነው ክብር ያለን ገብቷል። አሁን እዚህ ጋር ስለ ሌላ ህፃናቶች ማውራት አልፈልግም። ገባ እኔ ብሩኬ እንደ ህፃን ልጅ እኔን በመማታቱ ህፃን ልጅ አይደል ብሩኬ ያውቃል። ህፃን ልጅ አቋል 18 ያለፈው ልጅ ነው። ህፃን ልጅ በነገራችን ላይ ለማማታት በሰዓቱ እኔና ብሩኬ ማለት ነው ማንም እኔ ከሚስቴ ጋር ሆኜ ሐሰን አንተ ነገር እኔም ብሩኬም ፍፄም እየተደባደብን ምን እያልን የኖርንም ሰዎች እዚህ በኋላ ብዙ ነገር ልንገባ እንችላለን። ይፈጠራል እኮ ነገ ሰላማዊ ሆኖ ይሄን ቀን እኮ ስቀን እናልፈዋለን። እንዲህ ነበር ብለን እናልፈዋለን። ይሄን ነው የምልህ። ስለዚህ ዛሬ ላይ እኔና ብሩኬ ህፃን ነው ብለህ እሱ ህፃን ነው እሱ ደደብ ነው ይሄን ነገር ቢልህ አይገርም ልልህ ፈልጌ ነው። ገባ አይ ለምን እንዳልሆነ ስለማውቅ ልጁ በጣም የሚያስተውል ልጅ ነው። ግን ፍቅር ነው። አንዳንዴ አንተ አሁን አፍቅረህ ካላወቅ ልትረዳው ፍቅር ያውቃሉ። እኔ ፍፄ አይ መረዳት መቻል አለብህ። ኖ ብሩኬ ባፈቀ አይደል መረዳት መቻል አለብህ ማለት በሁለት ፍቅረኛሞች ማለት የሆነ ነገር ሲፈጠር በሁለቱም ሳይድ ሆነን ነው ነገሮችን ማድረግ ያለብን። ነገሮችን ለማስተካከል መሞከር መቻል አለብን። አሁን ሻንጣ ያ ትክክል ናት ብለው ሻንጣ ምናምን ዘቢቱ እኔ እኮ መጥቼ ቤት ውስጥ እንደፈለገች እንድትሆን እንዲያወሩ ነገሮች ተረጋግታ እንድታወራና ቀስ ብለ ጊዜ ስጣት ፍቅር ይስጣት ነበር ይሄዳል። ፍቅር ስጣት አልከው። እያረገ እኮ ነው በጣም ይሄ ምርጥ ነገር ነው። ይሄን አልከውና ይሄ ምክር ሰምቶ ምን አደረገ? አንተ ዛሬ ብለኸው ነገራቶችን አስተካክል፣ ጊዜ ስጣት፣ ተንከባከባት፣ ፍቅር ስጣት ብለው ሄድክ። አንተ ሄደ ነገውኑ አጅሬ እቃ ሰብስቦ በግድ ነው የሚመስለው። እኔ እኮ አፈቅርሻለሁ ጊዜ ስጣት ብለኸዋል። ኖ እኔ ልክ አይደለም እያልኩ አይደለም። ጊዜ ስጣት ብለኸዋል። ከዛ በአንደኛው በሁለተኛው ግን ገነፈለ ባንዴ። ለምን 2 አመት ለምን 5 አመት አታስቀድም? ለሚያፈቅረው ሰው ዋጋ መክፈል አለበት። የገነፈለ በምክንያት አንተ እዛ ቦታ ላይ ተገኝተሃል። እኔ ወንድሙ ነኝ ልገኝ። ግን አንድ ሺህ ጊዜ ብገኝ እንደዚህ ሆነ የለበትም። ምን ማለት ነው? ናቲ ምን አለ መሰለ ያንተ ምክር መስማት እኮ ልክ ነው፣ መጥፎ አይደለም። ግን ጊዜ ስጣት ያልከውን ነገር እያስተዋለ አይደለም። አንደኛ ነገር ያስተዋላል። አቀስ ይሄ ልጅ እኮ ቢያንስ ሁሌ ብታስቀይም፣ ለምሳሌ ባለቤትህ ብታስቀይም ትችላታለህ እኮ አይደል እንዴ? ሴቶች አንድ አይደለንም እኮ ስንነጋገር አይደለም ጓደኛዬ ይቅርና ወንድሜ ገዛ የሷም ወንድሜ እኔም ወንድሙ ነው ማላች እንዲገባ አልፈልግም። በሰዓቱ ለምሳሌ እኔ ከሚስቴ ጋር በምነጋገርበት ሰዓት ብቻዬን ነው ማውራት የምፈልገው። ሳውራ ግን እኔ ጓደኛ ወይ ወንድሜ መጥቶ አይ ትክክል አይደለም እንደዚህ ነው ምናምን እሷ የምታረገውን ነገር ደግፎ እሺ ምናምን የሚል ከሆነ እኔ ከሱ ጋር ነው የምጣለው።
ለምሳሌ ነገ እኔና እሱ ስንሆን አንተ ነው ዳር የምትቀረው። ከኔ ጋር ይጣላ፣ እኔ እኮ ችግር የለብኝም። ዳር ትቀራለህ አንተ። ብሩኬ ከኔ ጋር ተጣላ፣ ከሷ ጋር እንዳይጣላ ነው። እሷ ላይ አክት ማድረግ ሌላ ነገር ውስጥ መግባት አያስፈልግም ነው የኔ ሐሳብ። እሱን እነሱ ጨርሱት በቃ ፍቅራቸውን ይገለጹ። ከዚህ በኋላ ለምን አያረጉም ማለት ነው? ከዚህ በኋላ አሁን ብሩኬ ከትላንት ወዲያ መታት፣ ነገ ከነገ ወዲያ እየመጣ አይመታትም። ለምን ነው ይሄ? በፍቅር አንድ የሚያጋጥም ነገር እኮ ነው። እናትና አባቶቻችን እኮ ሲያሳድጉን ተደባድበው ተመታ እኮ ነው። እናታችን እኮ ተመታ ተረግላ ነው። ግን አንድ ቀን ውጪ ወጣ አድራ አታውቅም። አንድ ቀን ተደባድበው አያውቁም። እናቴን አባቴ መቷትም አያውቅም። ይኸው የፍቅሩ ይሄ የኢትዮጵያዊነት ባህላችንም ምናምን ነገር ሳይሆን በፍቅር ደረጃ ስትዋደድ ስትፋቀር ትንሽ ግጭት እጅ ሊያስነ ወንድ ነው ሊያስነዝነ ክብረ ሲነካ እኮ እንደዛ ነገር እኔ በጣም ነገረኛ ሰው ነኝ። ይሄ ቀላል ነገር ነው። በጣም እኔ ከብዙ ሰዎች ጋር የተጣለው ከብዙ ሰዎች ጋር መደባደብ የህፃን አስተሳሰብ ያለኝ ሰው ሊሆን ይችላል። እኔ ግን ሴት ልጅ መትቻላችሁ ገፍትሬ ሊያጋጥም ይችላል። እኔ እኮ አሁን ነገሩን እያያዝኩ አይደለም። አይ ከዚህ በኋላ ምን ማለት ነው ታዲያ? አማርኛ አነጋገር ከዚህ በኋላ መምታት አይችልም ብሎ ነው ለምን በፍቅር ተገለጹ? አይመታትም እኮ ነው። መምታቱ ስህተት ነው። ግን አንተ ነህ ይሄ የምትለው። አይ አንተ ከኛ የምታስተውል ሰው ነው የምልህ። ይሄንን ነው እነሱ እንደዚህ በሰዓቱ ያረጋል፣ በሰዓቱ ያስደርጋል። ስሜታዊ ትሆናለህ። ሰው ነህ እኮ ብዙ ነገር አንተንም እኮ ደብድቦ የተለያየ ነገር ስለገቡ ትችላለህ። እኔ ችግር የለም ተረጋግቷል እኮ በሰዓቱ ሆነ ደብድቦኝ አልነካሁትም ሆነ እኔ ላውራት እኔ ማለት ይባስ ካወራን እኔ እናንተ ሌላ ነገር ውስጥ ልንገባ እንችላለን። ትረዳኝ አትችልም። እነሱ መጀመሪያ እሷ ተረጋግታ ነገሮችን ቀላላጋ ሁለቱ ብቻ እንዲያወሩ ነው የሚፈልገው። በቃ እዛ ቤት ውስጥ ሁለቱ ያው አሁን አትችልም። ለምን ነው የማትችለው? በተለይ ዛሬ ሃይሚ ድንገት ማለት እንዴ ምን አንተ ማናጀር ሆነ ምንድነው አንተ የምትወስነው እንዴ? እሷ ናት ነገሮች ምን ማለት እኔ ወስኜ ሳይሆን እሷ እንድወስንላት አድርገኝ። ለምሳሌ ስትፈልግ ናቲ እኔ አንተን መናገር አልችልም፣ ምክንያቱም አንተን በጣም ነው ማከብር። ከዚህ በላይ ማለት ነው ናቲ ያን ነገር ልንገርህ፣ እኔ አንተን በጣም ነው ማከብር፣ ግን አያገባህም። ሰላም ይቅርታ አድርግልኝና አሁን እኔ አንተን እኮ ምን አገባህ ማለት ከባድ ነው፣ ግን ምን አገባህ አያልከኝ አብሮ እንደ ሽማግሌ እኮ ማክበር ግዴታ ነው እኮ እንደ ሽማግሌ ብቻ ሳይሆን እንደ ታላቃችን ናቲ ማክበር ግዴታ። ግን ሃይሚ አሁን ላለችበት ነገር ብሩኬም ተጠያቂ ስለሆነ አሁን ላለችበት አሁን እያንዳንዱ እቺ ልጅ አንድ ነገር ብትሆን ከዚህ በኋላ ወላ ፍፄ ወላ ብሩኬ እኔ እንዳሁኑ አልታገሳችሁ። በናቲ ፊት ነው የምነግረው፣ እውነቱን ነው የምናገረው። እኔ ብቻ አሁን ብሩኬ በጣም እየታገሱ አማት ማይሆን ስሜት ውስጥ ልከተኝ ነው። እባክህን ይኸውልህ አሰን እባክህን አንድ ነገር አሁን ማንም ሰው ከጎኗ ምን እሷ ጋር ማንም ሰው ምን ልባ የውስጣቸውን ነገር ነው መነጋገር ያለባቸው። እኛ አሁን አጠገቧ ሆነ እንዴ እሷ ልታናገራት ዛሬ አታወራ ምናምን አይደለም። በቃ ናቲ አጠገቧ እንደሆነ ስለማይፈልግ ከዚህ በኋላ አጠገቧ መሆን የለብህም እንዴ። ምክንያቱም እሷ ናት ራሷ መወሰን ያለባት። አንድ የተናደደ ሰው ስሜት ውስጥ ይሆናል። የትም አትሄድም። ያሽቀነጠራትን ልጅ ከለቃታለሁ ብቻ የትም አትሄድም። እኔ እኮ ነግሬታለሁ እና አክብራኝ የትም እንዳትሄጂ እዚህ ሆነሽ እንደፈለግሽኝ እሱ ነግሯል። ምንም ነገር በር እንዳይዘጋባት እንዳይቆፈብሽ ነገር አውቃታለሁ። በቃ አሁን ይኸውልህ እኔ ማላቃ ሴትም ብትሆን ትረጋጋለች። ሰው ናት እኮ ትስተካከላለች። እሺ በቃ ከዚህ በኋላ ሃይሚን አላገኛትም። ምን ደስ ይበልህ። ደስ ይለኛል። ባታገኛት ደስ ይለኛል። ማለት ለመሰለ አንተ ስታገኘው ነገር ሀሳብ ስታማክረ ካንተ ይወጣል ብዬ ማሰባቸው ቃላቶች እኔን እያስደሰቱኝ አይደል እያሰብኳቸው ያሉት ነገሮች እዚህ በኋላ በቃ እኔ እኮ ከዚህ በፊት ሃይሚን በሐሳብ ደግፊያት አይደለም። እኔ ምንም ነገር ብያታ ሃይሚ እያንዳንዱን ውሳኔዎች የምትወስነው ራሷ ናት። ህፃን ልጅ አይደለችም። እኔ አጠገቡ ምን አለ መሰለኝ የተናደደ ሰው አጠገቡ ሲኖር አይዞ በል የሚለው ነገር ነው የሚመስለው። ስለዚህ አንድ ሰው ብቻውን ነው መወሰን ያለበት። አይ በሰዓቱ እዛ ቦታ ላይ ሻንጣ ሆኖ ምናምን ያየሁት ነገር ለኔም ደብሮኛል። አይደለም ለብሩክ ማለት ነው ግዴታዬ ነው። እኔ ከዚህ በፊት ለብሩኬ ብዙ መስዋዕትነት ከፍዬለታለሁ እና አሁን ለሷ መስዋዕትነት እየከፈልኩ ነው። ሃይሚ ልክ ባልሰራይ ሰዓት ከብሩኬ ጋር ሆኜ ብዙ ነገር አድርጌያለሁ። ይሄን ምስካሪ ብዙ ሰው ምስካሪ ሊሆን ይችላል። ከዛ በኋላ ሃይሚ ልክ እየሰራች እሱ ልክ እየሰራ ካልሆነ እኔ ለምንድን ነው እሷ ባዳ አይደለችም ከሷ ጎን ማቆምበት ምክንያት ጠይቀኝ። ከዓመታት በፊት እኮ እኔ ከብሩኬ ጋር ሆኜ ብዙ ነገር ሳረግለት ብዙ ነገሮችን ደግፌያለሁ። በነበሩት ነገሮች በቃ ሀሰን ትክክል ነው እያደረገ ያለው ለሃይሚና ብለየም አሁን ግን የሆነው ነገር ትክክል አይደለም። በቃ
ማለትም እሷ ነገርሽ ተረጋግታኩ የዘጋባትን በር እኮ እኔን ሰምቶኝ እሺ ብሎ ትቷል አይደል? ከፍቶላታል አይደል? የምንፈልገው አንተ ማንነታቸውን ፍጹሜ ማንነታቸውን የምንፈልገው እኔም ነው። እንደዛ ከሆነ ኦኬ፣ ያለ ድብድብ እንፈታለን። በድብድብ መልክ ነው እያሰቡ ያሉት ነገራቶች። ስለዚህ በዚህ መልኩ በምንም ነገር አስበው አንተ ማለት እኔ አንድ ነገር ልንገርህ፣ እኔ በጣም ወደው ወንድሜ ነው፣ ሃይሚን በጣም ወዳት እህቴ ነው። መክፈል ያለብኝ ዋጋ ከፍላለሁ። ድብድብ በጣም ተራ ነገር ነው። ኖ ድብድብ ተራ ነገር ነው፣ በጣም ተራ ነገር። እሺ ልጠይቃትና ጭራሽ ድብድብ ምናምን ትላለህ። ታከብራለች፣ እኔም ስለማከብር አንተ ማነው የምጠይቃት? እኔ ያለችበትን ቦታ መሄድ አለብኝ። ሰውዬው ያለ ፍቃዱ እንዴት እኔ እሺ እኔ ብቻ እኔ ለማንኛውም ፍላጎቷ ከሆነ እኔ ድርጅት ራሱ ጋር እመጣለሁ። እዛው ስራ መፍታት የለብንም። አንተ ማይክሊያ ጋርደን ሆነ ነው እሷ ያለችበት። እሺ እልካታለሁ። እኔ አልመጣም። እሷን እሺ አንተ ጋር ያለ እኔ አሁን እንጂ ማናግባ እኔ ሁሌ ጊዜ ስራዬን ማበደል አለብኝ እንዴ? እንዴ ደግሞ ያለ ፍቃዱ ቢያንስ ላናግራት ችግር የለውም። ናቲ ነው ይዘኝ ሂድ፣ አወራታለሁ። ፍቃድ እኔ ልታወራኝ ፈቃደኛ ካልሆነች ጥዬ እመጣለሁ። እኔ ማድረግ የብዙ ኃላፊነት አለብኝ። እሺ አውርቻት እኔ ይዣት እመጣለሁ። እመነኝ ነው ዝም አትበል። ራስን በጣም በተለያየ ነገሮች እያሰርክ ነው ያለው። እሺ እኔ ልካታለሁ። እመነኝ ከሁለት አንዱ እሺ ምርጫ ሰጠው ወይ እኔ ይዣት ልምጣ? እኔን ካልፈለከኝ ማን አንተ ምን ስለሆንክ ነው ምርጫ የምትሰጠኝ? እኔ ነኝ ያልኩት እንዴ ሰው ስለዚህ ልታሳየኝ ይገባል። ግዴታ ነው እኮ እኔ ነኝ እንዴ አይሆንም። ለምን እንደኩ ነገሮችን በጉልበት እንዲሆን ነው የምትፈልገው? አስገድጄ የተለያዩ ነገሮች ነው የምፈጥረው። ተጣልተን ያን ነው ፈልገው ቃል ገብቼላታለሁ። ምን አይነት ቃል ነው የገባው? ያለችው ተወላ ለማን ያለ ፍቃዷ ምንም አይነት ነገር እንደማላደርግላት እንዴ እኔ እኮ ነገር ለኔም እኮ ተናገረኛ ቃል ገብተኛለች። የትም እንዳትሄጂ ብያታለሁ። ነገርኩ ይሉኝ ለምን ትሄዳለች? ነው እሺ ማርለም የክብር ጉዳይ ነው። የክብር ጉዳይ እኮ ስለምታከብርህ ነው። አንተ ታከብረኝማ ማናገር አለባት። ናቲ ቃል እንደዚህ አጥፋለሁ ከዚህ ቤት ወጥቻለሁ እንዲወታን ያሉት ነው። ለምን አንተ ከኛ የተሻለ የምታገናዝብ ሰው ስለሆንክ በቃ እኔ እሺ በለኝና እኔ ይዣት ልምጣ ያለህበት ድረስ ወይንም ደግሞ ልላከት እሺ በለኝ። ቀላል ነው። ለምን ጊዜ ለምን ያለችው ታላወራትም? እኔ ለምን ጊዜ እኔ የምታውቃጥልብኝ? ሄጄ ላውራት እኔ ቃል ነው ቃል ገብቼላታለሁ። ቃል ደግሞ ከምንም በላይ ነው። ሌላ ሰው ጎትቼ እኮ አላመጣም እዛ ቦታ። ቃል ከምንም በላይ ነው። እኔ ቃል ገብቼላታለሁ። ግን ቃል እኮ ለፍቅር ስትል እኮ ሰው እኮ ዋሽቶ ያስታርቃል እኮ ያስታርቃል። እኔ ብዙ ጊዜ ዋሽቼ በዛ ብዙ ሪስክ ውስጥ ገብቼ ያውቃል። እግዚአብሔር ቃል እኮ አይደለም። ከዚህ በኋላ ግን እኔ እንደዚህ አይነት ነገር ውስጥ መግባት አልፈልግም። አይደለም አሰን መስመሮችን ማለት በጣም እኔ ነኝ እሷን እንትኖች ማስተካከለው እኔ ነኝ ባልኳት መሰረት እንትን ይሁን ማለት የምታረጋቸው ነገሮች ሌላ ነገር እንድናስብ ያደርጋል። ትክክለኛ አስተሳሰብ እኮ አይደል። እኔ ናት ግድ አይሰጠኝም ለሱ ሰርስ ለምንድን ነው ግድ የማይሰጠን? ይሁን ጀርለ እኔ ፈለኩት የምታረገው ነገር ሰዎች ጋር ቅሬታ ያቀርባል። እንዲህ ከሆነ እኔ ላመንኩበት ነገር ሞት ሰው ስለሆንኩኝ እኮ ትክክል አይደለም። አሁን እያረክ ያለው በፍቅር መሀል አንድን ሰው የሆነ ቦታ እንትን ብለን እኔ አይደለም ፍቅራቸው ላይ እንትን ሾክ የሆንኩት እኔ እኮ ላናገር እኔ ከስመጣ እነዚህ ልጆች እኮ ቀባሪ ብቻ ነው ያጡት እኮ እነዚህ ልጆች እኮ አፈርስ የሚከታቸው ሰዓት ነው ሊመጣው። ምን ሆኑ የዛሬ የምታካብደው ነገሮች ነው እንዴ? ይሄ እኮ በፍቅር ዚያ ቀላል ነገር ነው እኮ እንዴ? እኔ ነገር በቃ እሷ ናውራት። እሺ በቃ እኔ እኮ እሷ ናውራት እኮ ነው አገናኘኝ እያልኩ ያለሁት እኮ አገናኘኝ እያልኩ ነው። እኔ እልካታለሁ አሁን አብረን ወላሂ አብረን አንሄድም። ወላሂ ምዬ ነው የምነግርህ። እኔ ቃል ገብቻለሁ። እኔ ቃል ገብቻለሁ። በእናትህ የሌለብኝን ጸባይ ማለት ነው። ድሮ ጸባይን ልታስመጣብኝ ነው። አንተ ኦርቶዶክስ ነህ አይደል? እኔም ደግሞ ሙስሊም ነኝ። እኔም በቃሌ ማልደራደር ሰው ቃል ገብቻለሁ። ስለዚህ ለፍቅር ሲል ቃል እኮ መስዋዕት ይሆናል። ምንም ችግር የለውም። እኔ ይቅርታ አድርግልኝና እኔ ነገሮች እንድቀይር ነው የምትፈልገው? ካልከበደ ልሂድ። እናት ይቅርታ ነገሮች እንድቀይር ነው የምትፈልገው? ልሂድ ወንድሜ፣ ይቅርታ ግን ከፈለክ ደግሞ ብሩኬን አስቀምጠውና ያለ ፍፄ ነው አሁን እንዳልከው መሀል ላይ ሰው ሲኖር ነው ረብሻው። ብሩኬን አስቀምጠውና ለብቻው አውራው። ከዛ በኋላ ሃይሚንም ለብቻው ታወራ። እኔ አሁን ሃይሚን ብቻ ነው ማውራት ፈልገው። ከዛ በኋላ ሁለቱ ቁጭ ብለው ያውሩ። እሱ ችግር እሱ በጣም ይሰማኛል። ምን ይላል? ስሜታዊ ስለሆነ ነው እንደሚጸጽተው አውቃለሁ። ማለት ወንድ ልጅ ይኸውልህ ክብር ሲነካ አንተ እኮ አግብተህ ስለምትሰማ ነው። አንተ አሁን ማግኘት ማውራት ነበረበት። ጊዜ ስለምፈልግ ከቤት ውጣልኝ፣ አንተ ማየት አልፈልግም ያለችው ጊዜ ነው ያለችው። አይባልማ ያን እኔ ስኖር ይውጣልኝ እንኳን አላለችም። እቺ ልጅ እኮ አይደል አንተ ስለምታከብር ነው እኮ። ታዲያ አሁን ላይ ለምን እኔ ንቃይ ነው ንቃ አይደለም ሰው ታዲያ አሁን ላይ ለምን ለምን አክብሮት ሰላላት ብቻውን አውራውና ናና አውራት። እሺ ለምን አላልካትም? እሱ አውራው መጀመሪያ ቀድም አንተ ለምን ታያላልካትም? በሰዓት አይሚን ለምን ውጣ ስትለው እሱን እኔ ጭራሽ ተይለላት ምን ትክክል ኧረ እንደውም አግዛታለሁ አይደለም ተይለላት ለምን አላገዝኳትም እኮ ግን አግዛታለሁ። አንተ እነሱ ላይ ትፈልጋለህ እንዴ? እንዲለያዩ ነው
ታራሷን እነሱ ራሱ ፈለጉት እኮ እኔ ምን አገባኝ? ኖ እነሱ ፍቅር ነው በቃ አማን ያለ መግባባት ችግር ነው። ብሩኬ በኔ ቀናል ያልኩ እኔ በብሩኬ ቀንጬ ወይስ ብሩኬ በኔ ቀንቶ ወንድም በወንድሙ ላይ ምን እንደሚቀና እኔ አልቀናም፣ እሱ በኔ አይቀናም። ስለዚህ አንተ አሁን የጠየቀኝ ጥያቄ ድንገት ሃይሚ ከሱ ጋር ከተለያየች ካንተ ጋር ትሆናለች ነው ነገሩ? እንደዛ ከሆነ እንደዛ ማይምሮ ካያልስባ አይ ብዙ ሰው እያለኝ እንደዛ የሚያስባል አይምሮ ናቲ ለማንኛውም ስለ ብዙ ስላለክ እኮ አይደለም እኮ ኖ ብዙ ስላለ አይደለም ብዙ ስላለ አይደለም እንዴ እኔ ተማሪያ ነው የምታወራው። እሺ ነገርያት ታወራለች መጣ ቃል ነው አሁን ነው ላውራ ፈልገው ለቃል ደግሞ አንተ ቃል ነው ጠይቃለሁ ስለ ቃል ምናምን አይደለም ማወራው ሀሳብ እናንተ እኮ እንደዚህ አይነት ነገር ውስጥ ተገናኝተን አናውቅም አይደል? እኔም እኮ ለዛ ነው በጥሩ ነገር ነው አይደል እንተዋወቀው። ሌላ ነገር ማለት የሌለኝ ማንም ማያውቀውን ባህል ማለት አሳይቻችሁ ማላውቀውን ባህሬን ማንነቴን ማሚቃ ጉልበተኛ ምናምን ነገር ማሳየት አለብኝ እንዴ? ምን እንደዚህ ውስጥ እንድገባ አንፈልግ። ታራ ንግግር እኮ ትክክል አይደለም እኮ እየቃጣኝ ነው ያለው። አሁን አንተን እንድማታ እየቃጣኝ ነው ያለው። ስሜታዊ ሆኜ ነው። ይቅርታ ናቲ እንግዲህ ወይ ደውላ ትመጣለች አላይም ይዣ ትመጣለች። ቃል ሄዳለብኝ እያናገርኩ ነው እኮ ነው ናቲ። አይሆንም እንደዛ አይሆንም። የምሬን ነው አይሆንም። እሺ በለኝ ሐሰን ፕሊዝ እባክህን። እሺ ለለም በጉልበት ላደርገው ነው በማርያም ብያለሁ። በቃ እሺ በለኝና ይሄ ቃል ነው ለምን አይደለም እኮ አሁን ናቲ ብያለሁ። አሁን ስማኝ በቃ እኔ በቃ ደውልልህ። ይሄ ልመናውና መሐላው ይከብዳል። ቤተሰብ ሲና በጣም ትዕግስቴ በጣም እንትን አለ ነው። ምን ማድረግ እንዳለብኝ አላውቅም። እንዳልጣላ ደግሞ በቃ በመሃል ላይ ይቅርታ አለ። እንግዲህ ምን ላድርግ ቤተሰቦች? እሺ ልጁ የሚያደርገው ነገር ትክክል አይደለም ማለት አንሷን ባወራ ጥሩ ነው፣ ግን ጭራሽ የሆነ እንትን እያለች ነው ያለችው ቤተሰቦች እና እንጂ መጣላት አለብኝ መሰለኝ። መሐላው ይቅርታ ጥያቄው እዚህ በቃ መሄድ አለብኝ።